በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokkoon አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokko አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ሰደ ዋቀየ tokko waaqa tokko kan ta'e abbaa keenya qulqulluu ገብርኤል baga guyyaa abbaa keenya qulqulluu ገብርኤል ergama misiraachuutiin isin ga'e amiin amiin baga hunda keenya nutti ga'e redatiin daragatiin abbaa keenya qulqulluu ገብርኤል hunda keenya irraa oolee haa bulu. ገብርኤልን kan cinqii keessaa nama baasu, ገብርኤልን kan abidda keessaa nama baasu inni abbaan keenya qulqulluu ገብርኤል akkuma ijoollee sadeen abidda keessaa baasee akkuma haadha keenya Luuxaa fi mucaa ishee Jorqos abidda keessaa baasee nus immoo bara kana bara hamaa kana keessaa nu baasee bara nagaa bara gammachuu nuuf haa godhu. Waaqayyo foonii dadhabamuu hin jiru. Inni abbaan keenya Malaaku ገብርኤልን arjummaa dhiifama isaa nuuf haa kadhatu. Abbaa keenya Yesuus Kiristoos irraa dhiifama isaa nuuf haa kadhatu. Akka dubbii keenya akka badii keenya nutti hin ilaalin Waaqayyo dhiifama nuuf haa godhu. Hunduma keenya iyyuu wajjiniin iyyuu Waaqayyo nu wajjin haa ta'u. Akkasumas obboleettii koo tokkotu jira. Namoonni baay'ee yeroo baay'ee biyya ofii keessa taa'anii waa'ee amantii isaanii kan hin beekne jiru jechuudha. ለምን እነት ኦርቶዶክስን እንጂ የሚሉ ስለእምነታቸው የሚያውቁ ሰው አለ። ሀገራቸው ውስጥ ቁጭ ብለው ጸበል አጠገባቸው እያለ ቤተክርስቲያን አጠገባቸው እያለ ብዙ ነገሮች አጠገባቸው እያለ ወዴት ነው የሚሄዱት? ወደ ሐኪም ቤት ወደ ሌላ ቦታ ነው የሚሄዱት። ግን እግዚአብሔር ሰውን እንደሚያድን ማናቅ ሰዎች ብዙ ሰዎች አለ። ስለዛ በእግዚአብሔር ካመን እግዚአብሔር ጥሎን አይጥልም። ስለዛ አንድ እህቴ በጣም እየተጨነቀች ነው። እስቲ እቺን እህቴን እኔ እስከ እንደምችል እግዚአብሔር እርዳኝና እቺን እህቴን ልመክራት ዛሬ እኔ እሷን እየመከርኳት ለሷ ብቻ አይደለም የሚሆነው ለሁላችንም ይሆናል። ለኔም ለናንተም ለኔ እግዚአብሔር አንደበቴን ከፍቶልኝ እቺን ጎደኛዬን ከመከርኳት የሷን እየመከርኩትን ደግሞ እኔ ራሱ ተመልሶ ለኔ ምክር ይሆነኛል። ስለዛ እናንተም አዳምጡ። ምንድነው ይሄ ነገር? እቺ እህቴ ምን ሆና ነው? እኛም እንደሷ ተጨንቀናል እንዴ ብላችሁ ራሳችሁን ተመልሳችሁ የምታዩ ይሆናል። ስለዛ ወደሷ አሳልፋችኋለሁ። ግን እሷ ኢትዮጵያ ውስጥ ነው ያለችው። እኔ ያለሁት የሰው ሀገር ውስጥ ነው። በስልክ ነው የምንነጋገረው። ለምንድን ነው የሷን ድምጽ ሁሉ ጊዜ በካንቱ ማጠፋው ብዬ ነው። ስለዛ እስቲ አሁን ወደሷ እናልፍ። እህቴ እንዴት ዋልሽ? ደህና ዋልሽ? እግዚአብሔር ይመስገን። እህቴ እንዴት ዋልሽ? ደህና ዋልሽ? አለ እግዚአብሔር ይመስገን። እንኳን አደረሰሽ ለሊቀ መላኩ ቅዱስ ገብርኤል። አሜን። እንኳን አብረን አደረሰን። እህቴ እንዴት ዋልሽ? ደህና ዋልሽ? ዛሬ እግዚአብሔር ይመስገን። ቅዱስ ገብርኤል ክብሩ ይስፋ አለው። ይሄው በሰው ሀገርም ብንኖር አለን። እህቴ እንዴት ነሽ አንቺ? ደህና ነሽ አይደለ? ባለፈው ተጨንቀሽ ነበር። እንዴት ነሽ? እስቲ ከባለፈው እንዴት ነው ያለሽው? እግዚአብሔር ይመስገን። እህቴ ለእግዚአብሔር የማይቻል ነገር ምን አለ ብለሽ ነውና ደህና ነኝ። አሁን ይሻለኛል ብዬ ነው የማስበው። ግን አንዳንዴ ደህና ሆናለሁ፣ አንዳንዴ ይጨንቀኛል። ምን ማድረግ ይሻለኛል? እህቴ እኔ እኮ ነግሬሻለሁ እህቴ። እኔ በእግዚአብሔር አንድ ሰው እኮ እግዚአብሔር ስም በከንቱ አይጠራም። ስለዛ እኔ ነግሬሻለሁ። ሂጂ ቤተክርስቲያን፣ እሑድ ሂጂ ቅዳሴ፣
እሁድ ካልተመቸሽ ደግሞ ቤትሽ ቆመሽ ጸሎት ማድረግ ትችያለሽ። ቤትሽ ውስጥ እኮ የጸሎት ቤት አድርገሽ አንቺ ሁሉ ስለ አድኖት ገዝተሽ እዛ ቆመሽ እኮ ጸሎት ማድረግ ትችያለሽ እህቴ። አንቺ ካልተመቸሽ ብዙ ጊዜ ለስራ ጉዳይ መሄድ የሚያቅተኝ ጊዜ አለ። በብዙ ነገሮች ቤተክርስቲያን የሚያከለክለን ነገር አለ። ግን አንቺ ደግሞ ቤትሽ ውስጥ ራሱ ቁጭ ብለሽ ጸሎት ብታረጊ፣ ውዳሴ ማርያምን ብታነቢ፣ ጸሎተ ዘወትርን ብታነቢ እኮ ከዚህ ጭንቅሽ ውስጥ ትወጫለሽ። ደግሞ በቅዱስ ገብርኤል በመላኩ ሊቀ መላኩ ቅዱስ ገብርኤል ስሙን እየጠራሽ ብርጭቆ ውሃ አርግተሽ በሱ ስም አባቴ ሊቀ መላኩ ቅዱስ ገብርኤል ወይ ይሄንን ውሃ ጸበል አርግልኝ ብለሽ 3 ጊዜ በስመ አብ በወልድ መንፈስ ቅዱስ እያልሽ እኮ እየጠራሽ ይሄንን ጸበል ብትጠጪ፣ ይሄንን ጸበል ብትጠመቂ ከዚህ ጭንቅ ውስጥ መውጣት ትችያለሽ። ምን ነው እህቴ? አረ ራስሽ ላይ አታይ እንዴ? እሺ ያመሰግናለሁ። እግዚአብሔር ሁላችንን ይርዳን። ዳጣታችን እንደባደላችን ሳይብን እሱ ይርዳን። እሺ አመሰግናለሁ። እሱማ እውነት ነው። ሁላችንም ኃጢአተኞች ነን። አዎ የኔ ነገር ግን አንድ ቀን ወደ ጭፈራ ቤት ነው የምሄደው። አንድ ቀን ጸሎት አደርገዋለሁ። ለዛ መሰለኝ ዲያብሎስ ላይ ጨፍረው እኔ ምን ይሻለኛል? ግን ይህንን ነገር መፈሱ ክፉ መንፈስን ከውስጤ እንዴት ነው ማውጣት የምችለው? እኔ ዛሬ ጸሎት ካረኩ ነገ ወደ ዘፈን ነው የሚሄደው። ዛሬ ካልዘፈንኩ ነገ ደግሞ መጥቼ መስሙር ነው የማዳምጠው። የኔ ነገር አንድ ቦታ አልቆምም። ልቤ ምን ማድረግ ይሻለኛል? እንዲህ አይደረግም እህቴ። 2 እግር አለኝ ብለሽ 2 እንጨት ላይ ማውጣት አትችይም። አንድ ሰው 2 እግር ያለው ሰው አንድ እንጨት ላይ ብቻ ነው የሚወጣ። ስለዛ እኔ የፈለኩበት ቦታ ሄዳለሁ። ዛሬ ቅዳሴ አስቀድሳለሁ፣ ዛሬ ዘፈን አዘፍናለሁ፣ ዛሬ ሙዚቃ አዳምጣለሁ፣ ዛሬ መስሙር አዳምጣለሁ ካል አንቺ እኮ ውዳሴ ከንቱ ነው የምትሆኝ። ስለዛ በአንድ እግር ከቆምሽ እኔ ግን መመክርሽ ምክር ሁልጊዜ በጸሎት፣ በስግደት፣ በጾም፣ በሁሉ ነገር ጊዜሽን ብታሳልፊ እኔ ከጭንቅ ውስጥ ትወጫለሽ። ብዙ ነገር ህይወትሽ የሚቀየር ይሆናል። ቤተሰቦችሽ፣ ዘመድሽ፣ ጎረቤትሽ ከሁሉም ሰው ይሄንን ጭንቅ ላይ ታወጫለሽ። ራስሽንም ከጭንቅ ታወጫለሽ። እኔ ግን እንደዛ ነው የሚመስለኝ እህቴ። ቃልዮት ያስተማልን እግዚአብሔር አሁንም ጸጋ ያብዛልሽ። በጣም አመሰግናለሁ። በዚህ ዘመን እንዲያርግ የምልሽ ራሱ የለም። በዚህ ዘመን ሁሉም ነገር ጠፍተናልና እግዚአብሔር ለሁላችንም ልቦና ይስጠን። የኔ ነገር ግን እግዚአብሔር ሆይ አንተ ይቅር በለኝ ይለዋለሁ ሁሌ ማለት ነው። ግን እሱ እንደ ኃጢአቴ ሳይሆን እንደ በደሌ ሳይብኝ ከዛሬ አድርሶኛል። እንደዛ አሁን እኔ አሁን ዘፈን አዳምጬ ተመልሼ ደግሞ እግዚአብሔር አንተ ይቅር በለኝ ይለዋለሁ። በኋላም ደግሞ ነገም ደግሞ መስሙር አዳምጥና ከነገ ወዲያ ደግሞ ዘፈን አዳምጬ አሁን መልሼ ይቅር በለኝ ይለዋለሁ። ግን እኔ እግዚአብሔር እንደ በደሌ ሳይብኝ ሁሌ ይቅርታ ያርግልኛል። እኔስ መቼ ነው እግዚአብሔርን የሚያስደስተው? ምን ማድረግ ይሻለኛል? ልቤን እንዴት ነው የምመልሰው? እዚህ ቦታ እውነት ነው አባታችን ኢየሱስ ክርስቶስ ኃጢአትን ነው እንጂ የምጠላ ኃጢአተኛን አልጠላም አለ። እንደዛው አንቺ ኃጢአት እየሰራሽ ሁለሽ ይቅር በለኝ ስትይ እሱ ይቅርልሻል። ግን ላንቺ ይሰማሻ? ለምን ጎረቤት ቢኖርሽ ሁልጊዜ እንጀራ ለመና ጎረቤት ትሄጃለሽ እንዴ?
አንቺ እኮ ኃጢአት እየሰራሽ ውለሽ መጥተሽ ፈጣሪሽን ሁልጊዜ ይቅር በለኝ ትያለሽ። እንዲህ አይሆንም እህቴ። ከሁሉም ውስጥ ቲክቶኩም ይቅርብሽ፣ ፌስቡኩም ይቅርብሽ፣ ሁሉ ነገር ይቅርብሽ። ዘፈኑ ምኑም ወዲና ወደዛ የማይሆንበት ቦታ መሄዱ ይቅርብሽና እኔ እንዳልኩሽ ቤትሽ እስቲ ቁጭ በይ። መጥፎ ጓደኞች ካለሽ ተቆጠቢ ከነሱ ላይ። አዎ ሀገራችን ውስጥ አንቺ ሁልጊዜ ነጠላ ለብሰሽ ስትይ ያቺ ዳቁን ተነሳች፣ እቺ ምንቺ ሞሎክሴ ይሉሻል። እውነት ነው። ይሄንን አትስሚ። እንዲህ የሚሉሽ ሰው ካለ ኤልፎን አርግተሽ መስሙርሽን ከፍተሽ ጆሮ ኤልፎን ሁለቱን ጆሮሽ ውስጥ ኤልፎን አርግተሽ መዝሙር ከፍተሽ ከሄርሽ እግዚአብሔርን ቃል እየሰማሽ ከሄርሽ አትሰሚም እነሱ የሚሉሽን ነገር። ስለዛ ምን ማድረግ አለብሽ ታዲያ? ከፍ ከፍ የሚለው አንድ ቀን ዝቅ ይላል። ዝቅ ብሎ ራሱ ወደ ታች ዝቅ የሚያደርገው ደግሞ በሰማይ ቤት ከፍ ስለሚል አንቺ የዚህ ምድር ኑሮ ምን ያደርግልሻል? የሰማይ ቤትሽን ለነገ ሁላችንም መሞታችን አይቀርም። ስጋችን እዚህ ምድር ላይ ነው የምትቀረው። ነፍሳችን ናት ወደ ሲኦል የምንወጣ። ለምንድን ነው ሲኦል ውስጥ ገብተን የምንቃጠለው? ስለዛ ለነገ እናስብ እህቴ። እኔ እንደምልሽ ከሆነ ለነገ ለዛሬ አይደለም። የዛሬ ደስታ ይቅርብሽ፣ የዛሬ ሳቅ ይቅርብሽ። ዛሬ አልቅሽ ስለ ኃጢአትሽ፣ ዛሬ አልቅሽ ስለ ያሳለፍሽው ነጻት ሁሉ። እግዚአብሔርን ይቅር በይ፣ ይቅር በለኝ በይው። ይቅርታኝና እኔ ሲጨንቀኝ ቲክቶክ ውስጥ ገብቼ ዘፈን አዳምጣለሁ። ሲጨንቀኝ ሂጄ ከጓደኞቼ ጋራ ነው የሚያወራው። ሀገር ውስጥ ገብቼ አላዳምጥም፣ ይጨንቀኛል። እንዴት ነው ወደዛ መቅረብ የምችለው? እና ጓደኞቼም ደግሞ ያሉ ወደ ዓለማዊ እንጂ መንፈሳዊ ላይ የሉ። እነሱንም ከተውኩት ከማን ጋር አወራለሁ ብዬ ራሴን አጨናንቀዋለሁ። እነሱም ሲመጡ መንፈሳዊ ሳይሆን ዓለማዊ ነገሮች ናቸው የሚነግሩኝ። እንዴት ማድረግ ይቻላለሁ? እነሱም አይመጡልኝም። እኔም አልተመለስኩም። ሁለት ልብ ሆኖ እኔም በሁለት ልብ ነኝ። ምን ይሻለኛል? ምን ማድረግ ይሻለኛል? እኔ እኮ ብዬሻለሁ እህቴ፣ መጀመሪያ ራሱ ሁለት እግር አለኝ ብለሽ ሁለት እንጨት ላይ ማውጣት አትችይም። ከለነኛ ዓለማዊ ጓደኞችሽ መንፈሳዊ ህይወትሽ ነው ቢበልጥሽ። ስለዚህ ከዛሬ ጀምረሽ ለመላኩ ቅዱስ ገብርኤል ስለታጊ። አቤቱ ቅዱስ ገብርኤል ወይ እስቲ ቤትህን አቆመኝ። እኔ ለባንተ ክብር አንተ አንደበቴን ከፍተህልኝ የልጅን ልብ እንደከፈትክ እኔንም ከፍተኸኝ ያንተ ቤት ካቆምከኝ በአንተ ስም መገለጫ አንድ ሻማ አበራልሃለሁ። በወር አንድ ሻማና አንድ ብርጭቆ ውሃ ለአንተ ጻድቅ እያረኩ ከቻልኩ ዳቦ ጋግሬ ካልቻልኩ ደግሞ እንጀራ ቆራሽ እንጀራ ትሪ ላይ አርጌ ያንተን ጻድቅና ጸበል አረጋለሁ። አንድ ሻማ በስሙ አበራለሁ ብለሽ ስለታርጊ። ቅዱስ ገብርኤል ደግሞ ሁሉንም ስለሚችል እሱ ከሁሉ መከራ ውስጥ ያወጣሻል። ገብርኤል ሶስቱ ልጆች ከእሳት ውስጥ እንዳወጣ እናትና ልጁን ከእሳት ውስጥ እንዳወጣ አንቺንም አያሳፍርሽም። ንጹህ ልብ አርጊ። ከዛሬ ጀምረሽ ቅዱስ ገብርኤል ይረዳሻል። አትፍሪ። እኔ ብዬሻለሁ፣ አትፍሪ። አመሰግናለሁ እህቴ። ከሁላችንም ቃል ሕይወት ያስተማልን ስለመከርሽን፣ እውነት ይህንን የመሰለ ምክር ስለሰጠሽን፣ ወደ ዓለማዊ ወደ መንፈሳዊ ዓለም እንዲመለስ ስላደረግሽኝ በጣም አመሰግናለሁ። በዚህ ሰዓት እንደዚህ አይነት ጓደኞች ይገኝ ግን ደግሞ እግዚአብሔር የተመሰገነ ይሁን። አንቺ ማግኘት እኔ ደስ ብሎኛል። አመሰግናለሁ። ለሁላችንም እግዚአብሔር ልቦና ይስጠን። እኔም ደግሞ ነገ ሰው ሁኜ ተገኝቼ
የሚያመሰግን እግዚአብሔር የሚያመሰግን ሴት እንዲሁ ደግሞ ከቤቱ እንዳይጠፋ እሱ ይጠብቀን፣ ሁላችንም በቤቱ ያኖረን። አመሰግናለሁ። አሚን እህቴ፣ አሚን አሚን። አንቺም ተባረኪ፣ ቃለ በረከትን ያሰማሽ። ስለሰማሽኝ አንዳንድ ሰው ይሆን ስልኩን ቀዩን ዘግቶብኝ ነው የሚሄደው። አንቺ ግን ቁጭ ብለሽ ተረድተሽኝ ስላዳመሽኝ ራሱ ቅዱስ ገብርኤል ካንቺ ጋር ይሁን፣ ይጠብቅሽ፣ ከክፉ መከራ ይሰውርሽ። ቅዱስ ገብርኤል በክፉ ይጠብቅሽ፣ በሰይፉ ይጠብቅሽ። ያሰብሽውን የልብሽን መሻክል ውስጥ ሁሉ ይፍታልሽ። ቅዱስ ገብርኤል ካንቺ ጋር ይሁን፣ ከሁላችን ጋር ቅዱስ ገብርኤል ይሁን። ከአገራችን ይጠብቅልን፣ ቤተሰቦቻችን ይጠብቅልን። አባታችን ኢየሱስ ክርስቶስ ከክፉ መከራ ይሰውርን። እሱ ኃጢአታችን ይቅር ይበለን። እኛ ኃጢአተኞች ነን፣ ይቅር ይበለን፣ ይቅር ይበለን። እኛ ጠዋት ደህና ነገር እንናገራለን፣ ማታ መጥፎ ነገር ስለምንናገር እሱ ይቅር ይበለን፣ ይቅር ይበለን። እንደዛው ቅዱስ ገብርኤል ከሁላችን ጋራ ይሁን። ለዛሬ ያደረሰን ለወሩም ያደርሰን። ቅዱስ ገብርኤል ከሁላችን ጋራ ይሁን። ሕዝብ ኢትዮጵያን ይጠብቅልን፣ ተዋሕዶ እምነታችን ይጠብቅልን፣ አባቶቻችን ዲያቆኖታችን ሁሉንም ይጠብቅልን። ቅዱስ ገብርኤል ለወሩ ያደርሰን። የዛሬ ወር ደግሞ እስቲ እህቴ ምን ላይ ደረሰች? ምን ሆነች? ህይወቷ እንዴት ተቀየረ? እናያለን። ቅዱስ ገብርኤል ለዛሬ ወር ያብቃን። እናንተ ደግሞ ይሄንን ቪዲዮ አይታችሁ ላይክ ሼር ማድረጉን አትርሱ። እንደዛውም እንደዚህ እህቴ በብዙ ፈተና የተፈታተኑ እህቶቼ ስላሉ ሚዲያ ላይ የቀሩ ስለ እምነታቸው የሚያውቁ ልጆች ብዙ ልጆች ስላሉ እቺን ቪዲዮ ሼር አርጉ ለጓደኞቻችሁ። ይሄንን ቃላቶችን ወስዶ ህይወታቸው ይቀየራል ይሆናል። ስለዛ ቅዱስ ገብርኤል ከሁላችን ጋራ ይሁን፣ ከእናንተ ጋራ ይሁን። ለዛሬ ወር ያብቃን፣ ለነገ ይበለን፣ ከነገ ወዳ ይበለን። ቅዱስ ገብርኤል አገራችን ቤተሰቦቻችን እኛን የሚጠብቀን። በሌላ ቪዲዮ ተመልሼ እስከሚመጣ መልካም ቆይታ